ነህ የኔ ወለላ ስቲ ያግዘኝ ፍቅርህን ስቲ የሚያዳምጣው ሰው እርግብግብነትሽ ተጨምሮበት ለኔ ነው ብሎ እንዲያስብ ወንዶች በተለይ ወንድነታቸውን ፍቅርን ምን ታስታውሻቸው ይመስለኛል ወንዶቹ ብቻ አንቺ እንዴ ዘንበሉ ሰጪና ተለንደ ሴት ነሽ አንቺ በዚህ በኩል ችግር አለብሽ እንዴት ችግሩ ያስቸግሩሻል አልገባኝም ነገር አለ ማንንም ያስቸግረኝ እንዴ ሰዎች ያስቸግሩሻል ወይ ማለት ነው ምን ብለው አስቴር ልጅው ቢየራ መልሶ ደባላ ማዚህ ነገር ይሄ ነገር ይስተካከል እንደዚህ ታዲያ በዚህ ጊዜ ውስጥ ነው ብዙ ጊዜ ስትናገር የቅርብ ሰዎችም ሲናገሩ ለፈረንሳይ ሴቶችን ታደንቃለህ በምን ምክንያት ከጉዞ ጋር እዛ በከኖርክበት ነገር ጋር የሚገናኝ ነገር አለው ወይስ በምን ምክንያት ነው የምታደንቃቸው? እኔ ከፈረንሳይ ሴቶች ይበልጥ የአዲስ አበባ ሴቶችን ነው የማደንቀው። ግን ስናወራ ለአዲስ አበባ ልጆች ስለ አዲስ አበባ ሴቶች አታወራላቸውም። ስለዚህ ይመስላል እንጂ ግን ስለ ግል ህይወት ብዙ አይታወቅም እና እንደው ስለ ግል ህይወት ብታጫውተን አፍቅረህ ያለፍክበትን ዘመን ጨምረህ እስቲ። አስቸጋሪ ነገር ነው እኮ ይሄ ስንቱን ትናገረዋለህ እንዴ? ወይ አንድ ጥያቄ ጠይቀኝ እንጂ አፍቅረህ ታውቃለህ? እሺ አዎ መጀመሪያ ያፈቀርኩት እናቴን ነበር ለምሳሌ። እሺ በጣም ጥሩ። ከዛ ከእናቴ ፍቅር በኋላ አንዲት ሴት አፈቀርኩ፣ አገባኋት፣ ወለድን። አሁን የት ነች? እዚህ ያለችው? የለችም፣ እዚህ ውጭ ሀገር ነች። ለምን አብረህ አልሄድክም? አልሆነም ነው ወይስ አንተ አልፈለክም እንዴ? ይኸውልህ አስቸጋሪ ሰው እየሆንኩብህ ሄድኩ መሰለኝ። አልሆንክም፣ በፍጹም አትሆንም፣ መቼም አትሆንም ማለት። እሺ ይኸውልህ ይሄ ጨዋታ ቢቀር ይሻላል። ስብሐት ስለ ተቃራኒ ጾታ ፍቅርና ግንኙነት ሲጽፍ ቋንቋውና አገላለጹ ዶማን ዶማ አካፋን አካፋ እንዲሉ አይነት ነው። ይህ ደግሞ ከማህበረሰባችን ወግና ልማድ አንጻር ነውርና ጸያፍ ነው። ስብሐትንም እንዶ ሲጽፍ እንዴት ይባልጋል እየተባልክ እንድትታማ አድርገዋል። እንኳን እደግመዋለሁ እንኳን ጨረስ። ጋሽ ስብሐት ቅድም ነካ አድርገልኝ ነበረ። ፍቅር ይዞ ያውቃል? እንደው ድብን ያለ ፍቅር የሚሉት አይነት? አዎ ድብን ያለ ሳይሆን ሞቅ ያለ እንደ አበባ የፈካ እንደዚህ እንደ ከዋክብት የሚያብለጨልጭ ይዞኝ ያውቃል። እና ይህን መጠየቅ ግን ልክ አይደለም እኮ። ማንም ሰው እኮ ፍቅር ይዞት ያውቃል። ምን መሆንህ ነው? ጭራቅ ነኝ እንዴ ፍቅር ማይዘኝ? ስብሐት ክብረ እግዚአብሔር በእርግጥ አሁን እዚህ ከኔ ጋር ነው ያለው፣ ግን ደግሞ ሌላም ቦታ ትገኛለህ። ለምሳሌ ደራሲው በተሰኘው የበዓሉ ግርማ መጽሐፍ ውስጥ አለ። የስብሐት አህዮች በሚለው የደምሴ ጽጌ አጭር ልቦለድም ውስጥ ስብሐትን እናገኘዋለን። እንግዳ በተሰኘው የማን ያዘዋል እንደሻው ቲያትርም ውስጥ
ስብሃት አለ። ማስታወሻ በተሰኘው የዘነበ ወላ መጽሐፍ ውስጥ ደግሞ ሰፋና ትንሽ ቦርቀቅ ባለ መልኩ አይተናል። እንዲሁም በስዩም ተፈራና ነቢይ መኮንን የግጥም ስራዎች ውስጥ ስብሃትን አግኝተነዋል። ሌላስ ስብሃት የት ይገኛል? አንተ ይህን ሁሉ ከየት አመጣህ ግን? ሻፖ ይላል ፈረንሳይ ቢሆን ቆቤን አወልቃለሁ በከበሬታ። ብዙ እውነት ሬሊ። እሺ እና ሌላ የት ቦታ ትገኛለህ? እዚሁማ ያው ብዬዋለሁ፣ ጀምሬያለሁ። ስጀምርም አዎ እንጂ እነሱ በቃ እንዳዩኝ ተናገሩ። እኔ ደግሞ እንዳየሁኝ ተናገርኩ ስለ እርጅና። ምናልባት በብዙ አንባቢያን ልብና ነፍስ ውስጥ እገኛለሁ ትለኝ ይሆናል ብዬ ገምቼ ነበር። ኧረ አይመስለኝም በጭራሽ። አንባቢያን እኮ እኔ አንባቢ ስለሆንኩ ነው። በአንባቢ አይና አንባቢን ስገምት የሆነ እኔ ጻፍኩት የሚወዳት መጽሐፍ አለች፣ እሷ ደስ ትለዋለች እንጂ ከዛ ወዲያ እኔን ያሳድዳል እንዲህ ምንም አይደለም እኮ እኔ። እና ምንድን ለማለት ነው ግን ይሄ ጥያቄ ያንተ ደብተራ? ምን የኔ እብደት አይታይም ለሌሎቹ? ጤነኛ ነኝ እኮ ጤነኛ እብድ ነኝ ማለት ነው ልትል ትችላለህ። ግን ኑሮ ራሷ እብደት ናት ብልህስ? አንዳንድ የሚመጡ ጥያቄዎች አሉ። ሰለሞን በሚሰራቸው ሚዲያዎች ላይ በጣም በአግሬሲቭ በመናገር ይታወቃል ይላሉ። አንተ ደግሞ ሀሳቤን በነፃነት መግለጽ ከልጅነት የጀመረ የመጣብኝ ነው። አግሬሲቭ ግን ምንድን ነው? መጀመሪያ ለምሳሌ መንግስትን ስትተች የመጣ ጥያቄ ነው። ጀስት መተቸት ሳይሆን እስከ ማዋረድ ድረስ ይሄዳል ይላሉ። ለምሳሌ አሁን ጌታቸው ረዳ ትግራይ ላይ ሆኖ ማይገባ ንግግር ወይንም ከአንድ የጌታቸውን ለብቻው ራሱ የመጣ ጥያቄ ነው። ታያዩ የመጣ ነው። ጌታቸው ረዳ በዛው በሚናገረው ልክ ሰለሞንም እዚህ ይናገራል ይላሉ። እና ለምሳሌ መንግስትን ራፍሊ እኮ ለምሳሌ ብዙ አሁን አየህ እንደዚህ ጀነራል ነገር ከኔ ጋር ማውራት አይቻልም። ስታወራ በዚህ ጊዜ መንግስት ለማዋረድ እንደዚህ ብለሃል ካልከኝ እናወራለን። ብዙ ቪዲዮዎች አለዛ በድፍን ለዚህ ነው አየህ አብራራው ምልህ ምንድነው አግሬሲቭ ምንድነው ማዋረድ? ይሄን ሳንግባባ እና ማሳያ ሳታመጣ ለዚህ ጥያቄ መመለስ ነንሰንስ ነው የሚሆነው። እንደውም በእነዚህ እንደዚህ አይነት ጥያቄ በሚያነሱት ሰዎች ልክ መውረድ አድርጌ ነው ማስበው። አንድ ጥቀስና ከዛ እናወራለን። አው ኮት አድርገን በዚህ ቀን እንዲህ ብለሃል የሚለውን በቪዲዮ ማቅረብ እንችላለን። አስፈላጊ ከሆነ ነው። አይ እኔ ባለሁበት አምጣና እናውራ። ብዙ ናቸው። ለምሳሌ አምጣ ከብዙ አንዷን ለምሳሌ መንግስትን እሺ፣ አንተ ብዙ ጊዜ በሶሻል ሚዲያ አለ አይደለ? አሁን ቀጥታ ትተቻለህ ምናምን ከሆነ እቀበላለሁ። የተባለው ማዋረድ የምትለዋን አምጣት። ማዋረድ አምጣ ለመሰለ ነገሮች አቅጣጫቸውን የሚስቱት በእንደዚህ አይነት ሚስ አንደርስታንዲንግ ነው። አንተ ስለኔ በደንብ ገብቶ አውቀህ ምናምን ነው መምጣት ያለብህ ልትጠይቀኝ ከፈለክ። ሰዎች እንደዚህ ብለው ጥያቄ ልከዋል ብለህ ነው አይደለ? ጥያቄያቸውን ይዘህ ትንሽ ምርመራ አድርገህ ቢያንስ አንድ ማስረጃ ይዘህ ነው ከኔ ጋር ማውራት ያለብህ። ከሌለህ በቃ የለህም። አሉባልታ እዚህ ጋር እናወራም። አሉባልታ አይደለም። እኛ ካልሆነ አምጣልኩ በተጨባጭ ቪዲዮ ማቅረብ እንችላለን። ኖ አሁን እኔ በሌለውበት ምናምን አይደለም። አሁን እኔን ከማናገር በፊት ጆርናሊዝም ደስ አይደል? ትንሽ ኢንቨስቲጌሽን ሰርተህ ሰለሞን ማን ነው፣ ከዚህ በፊት ምን ሰርቷል፣ ምን ብሏል ምናምን ብለህ ሳታጣራ ከሆነ ኢንተርቪው እያረከኛለሁ አይደለም። ስለዚህ ሬዲ አይደለህምና ብታልፈው ነው የሚሻለው። አይ ሬዲ ነህ። ሬዲ ማለሙን ነው ካላምጣ ማስረጃ ቪዲዮ
እነዚህን ኖ ጉዳዮች እናቀርባለን። ለምን አሁን ነው አቀርባለሁ ምናምን ትክክል አይደለም። ለምን መሰለ ኢንተርቪው ልታደርገኝ አይደል የጠራኸኝ? እኔ ራሴን ልከላከል አይደል የጠራኸኝ? ጥያቄ ነው እኮ አሁን በምትለው የጠየቁት እንዴት ትባላለህ መልስ እንድሰጥ። ስለዚህ መልስ እንድሰጥ ከፈለክ ጥያቄን ክሊር አድርገህ መምጣት አለብህ። አሉባልታ ተገቢ አይደለም። አሉባልታ አይደለም ነው በደንብ አስምሬ ደግምላለሁ ያልከኝን እኮ መንግስትን ያዋረዳል። ምንድነው ደግሞ አግሬሲቭን አብራራ ስል ነው እንኳን አልኩ። ለምን አግሬሲቭ ምንድነው? ሰው ማወቅ አለበት። ምንድነው አግሬሲቭ? ኃይል በቁጣ ወይንም ደግሞ በጉልበት የት ጋር ገባ? አሁን ወደ ኃይል ቁጣ አለሰለስካት። መጀመሪያ የጠየቀኝ መንግስትን ያዋረዳል ምናምን ያዋረድኩበት ጥያቄዎች ናቸው። ነው ጥያቄ እንደመጣልህ አታቀርብማ። አንተ ጋዜጠኛ አይደለህ እንዴ? ገባ? አንድ ሌላ ያልገባው ሰው ኦር ኢንትረስት ያለው ሰው ሊጠቀምብህ ይችላል ማለት እኮ ነው። ማታጣራ ከሆነ ከኦዲየንስ የመጣን ነገር በሙሉ ይዘህ ወደ መድረክ አይወጣም። ይሄ ነገር ልክ ነው ልክ አይደለም፣ ቤዚክ የሆነው የዚህ ሀገር ጆርናሊዝም ችግር ነው። ያንተ ብቻ አይደለም። ሳታጣራ ዝም ብለህ ወደ ህዝብ መወርወር ተገቢ አይደለም። ስለ ሰው ብቻ አይደለም፣ ስለ ሀገር፣ ስለ ራሱ፣ ስለ መንግስትም፣ ስለ አሸባሪ ስለሚባለው ህወሓትም፣ ስለ ኦነግ ሸኔም ይሁን ልክ እንኳን አይደለም ከኦዲየንስ የመጣ መንግስት ስለ ኦነግ ሸኔ ኦር ስለ ህወሓት የተናገረውን ይዘህ ልክ ነው ወይ ብለህ ባላንስ ብታደርግ ይመረጣል። ህወሓት ወይም ኦነግ ሸኔ ስለ መንግስት የሚናገረውም ካለ ልክ ነው ወይ ብለህ ባላንስ አድርገህ ብትመጣ ጥሩ ነው። ካለበለዛ መጠቀሚያ ነው የምትሆነው። አንተ በባላንስ ነው የምትሰራው ሰው እኔ ሚዛናዊ በሆነ መንገድ ጥሩ የኔ ኦፒኒየን ነው። አንተ ጋዜጠኛ እኮ ነህ። እኔ አንተ ስትሰራ ግን ባላንስ አደርጋለሁ። ያልተረጋገጠ ዝም ብሎ ከሜዳ ፍጥር የተደረገ ነገር በህይወቴ አውርቼ አላውቅም፣ ወደፊትም አላወራም። አጣራለሁ። ለምሳሌ እንበልና የማጣራቱ ሜዳ ላይ አሁን ምሳሌ ልስጥህ። ለምሳሌ አሁን አሜሪካ ምን ፈልጋ ነው የሚል የሰራሁት አለ ሰርገኛ ወጎች ላይ አይተህ ከሆነ እንዳለ ሚዲያው ዋይ ዋይ ይል የነበረው ልክ የምዕራባውያን ተጽዕኖ እያለ ነው። ማን ነግሮት ነው? ወይ መንግስት ነግሮታል፣ ወይ የመንግስት አክቲቪስቶች ነግሮታል ምናምን። ምን አገባኝ እኔ። መጀመሪያ አሜሪካ ምንድን ነው ያለችው በትክክል ብዬ ፈርስት ሃንድ ኢንፎርሜሽን ኤስአር 97 ሳምቲንግ ሚል ራሱ የአሜሪካ ሴኔት ያወጣውን ሳነበው የለም የሚባለው በቃ አቋም እንደዚህ ነው የሚያዘው። አገኘኝ ሐሳቤን። ወደ ሚዲያ ስትመጣ ብዙ ሰው ነው የምታሳስተው። ትክክል እኮ አይደለም። አንዲት የሐሰት ቅንጣት በዝምታ ከታለፈች ሚሊዮን ሰዎች ላይ ተጽዕኖ ትፈጥራለች። ትክክል አይደለም። ስለዚህ ከፈለክ ሌላም ጊዜ እንደገና እድል እሰጥሃለሁ። አሁን ለምን እኔም እንደውም አሁን አለን ምናምን እያልክ በደፈናው ማለፍ እዚህ ጋር በታብ ቁጭ አድርገን እነዚህ ነገሮች ምንድናቸው ብለን ልናወራ ፈቃደኛ ስለሆንክ ምንም ግድ የለኝም። ሌላ እድል እሰጥሃለሁ ለኦዲየንሶች ክብር ስል። አድማጭ ተመልካቾቻችን ለአንተ አይደለ፣ አንተ ሰነፍ ጋዜጠኛ ነህ። ከይቅርታ ጋር እኔ ሰነፍ ነኝ። አልሰራህም በደንብ። ምክንያቱም ጥያቄ ከመጠየቅ በፊት ኢንቨስቲጌት አድርገህ መምጣት ነበረብህ። አላረክም። ችግር የለውም። ከዚህ በኋላ አለኝ ብለህ ስታምን ፈቃደኛ ነኝ ለተመልካቾች ክብር ስል መጥቼ አብራራለሁ። አሁን በምትለው መንገድ ያወራሁት ካለ አድማጭ ተመልካቾቻችን እኔ ሰነፍ እንዳልሆንኩኝ በብዙ መረጃ አቅርቤ ከሰለሞን ጋር ቻሌንጅ አደርጋለሁ። እኔ ሰነፍ ለስላልከኝ ሰነፍኝ ብዬ አልቀበልም። ይቅርታ ለሱ ለአባባሌ ያው ግልጽ ስለሆነ ሰነፍ ማለት ያው ስራውን በደንብ ያልሰራ ነው። እቀበላለሁ። ግን አለመሆኔን ለማሳየት እነዚህ ማብራሪያ የሚፈልጉ ሀሳቦች አስቲል ሰነፍ ነህ። ተጎትጉቶማ ሌላ ቀንማ ሰነፍም ይሰራል። ተመልካቾቻችን እንግዲህ ከሰለሞን ጋር የወዲያችን እየተጫወተ ነው። ለነጻነቴ ይቅርታ። አይ በጣም ይሄ እኮ ነው የሚያስፈልገው። እውነትን መናገር ነው እንጂ የሚያስፈልገው ለሌላ ዘዴ ልታፈኝ ትችል ነበረ።